ለሊት እንቅልፍ በጣም የሚናፍቅ እኔ በጣም ናፍቆኛል እንደሱ አርፎ መተኛት ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ ብቸኝነት ሰው ማጣት እኔ ማለት ራሴን መቆጣጠር እኔ ባለጫማው እባላለሁ። ሰርፕራይዝ ላረግሽ ነው። እንዴት ነሽ? ልጆችሽ ናቸው ሁለቱም? ኦኬ። ጫማ ፈቃደኛ ነሽ? ጫማ ልስጥሽ? ነሽ? ደነገጥሽ? እና ደነገጥሽ? ነይ እዚህ ጋር የፍቅር ስጦታ ልሰጥሽ ነው። ሁለት ልጆች ነው ያለሽ? አንቺ ነሽ የምታሳድጊያቸው? ብቻሽን ነሽ? ኦኬ። ቢጣዬ ስምሽ ማን ነው? እድል 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 እድል። በማን ልጀምር? አንተ ጎረምሳስ? ያብስራ እድል ጫማ እቺ ትበዛባታለች? ይበዛባታል? ኦያያ እሺ እዛው ላይ ነይ እስኪ ና ቤቢሹ። ቆይ ቤቢሹ መጀመሪያ ስም ማን ነው ያንተ? ያብስራ ወንድሙ። ካልሲም እሰጥሃለሁ። እኔ ባለጫማው እባላለሁ። የፍቅር ስጦታ ነው የምሰጠው። እሺ ቤቢሹ። ደነገጥክ እንዴ? አልደነገጥክማ? ያብስራ በዚህ ላድርግለት። ያብስራ ኖ ይሄን በዚህ ቢጣ በዚህ ያንቺ በዚህ ይሻላል አይደል? ኦኬ። ያብስራ ናስቲ ና ስንት ያክፍል ነህ? አንድ ያክፍል። ጎበዝ ተማሪ ነህ? አውሪ እንጂ ምን ነው ደነገጥሽ? ብቻሽን ነው የምትያቸው? ምን እየሰራሽ? ና ሰፈር ውስጥ ምን ልብስ ታጥቢያለሽ? እቺ ማይክ ላድርግልሽ ፈቃደኛ ከሆንሽ። እሺ ተነገርሽ እንዴ? ስምሽ ማን ነው? እንተዋወቅ። ስሜ ሰላም። ሰላም። አንቺ ብቻሽን ነሽ የምታሳድጊያቸው? ምን እየሰራሽ? ና እዚህ ጋር ልብስ ማጥባለሁ። ያው ሰፈር ውስጥ የተገኘ ጽዳትም ሰፈር ውስጥ ሃይላንድ ምን ሰብስበሽ ምን ታደርጊያለሽ? ሸጠሽ ነው አንቺ የምታስተዳድሪያቸው? ይሄ ይበዛበታል እንዴ ለዚህ ልጅ? ከበዛ ግን እቀይርለታለሁ። እሺ ናስ በስቷል። ስለዚህ ለሷ አመጣላታለሁ። ይሄን ለሱ ላርግና ለሷ እቀይርላታለሁ። እሺ ይታይ። ይሄን እስቲ የሱን እናርገውና እስቲ ና የሷን ጫማ ቀይርላታለሁ። ያንቺ ደግሞ ላንቺም ልስጥሻ። ፈቃደኛ ነሽ?
ደስ አለሽ? ደነገጠች። ደስ አለሽ? እውነት የፍቅር ስጦታ ነው። እሺ እኔ ባለ ጫማው እባላለሁ። የፍቅር ስጦታ ነው የምሰጠው። ደስ ብሎሻል? እውነት ይሄው ሰላም ነይ፣ አይዞሽ። አለቀሽ ደግሞ አልቀስ አይቻልም። እሺ አንቺ አንደኛ እናት ነሽ። አንቺ መልካም እናት እሺ፣ ጎበዝ ታታሪ እናት ነሽ። እኔ ደግሞ የፍቅር ስጦታ ነው የምሰጠው። እየረዳሁሽ አይደለም። እሺ ደስ ብሎሻል? ሰላም እሺ። ድንገት ነው ሰርፕራይዝ የማደርገው እንደዚህ። እሺ እንዴት ነሽ? ሰላም ነሽ? እንዴት ነው? አለን። ይሄው ሰላምን አግኝተናታል። ጀግናዋ ታታሪዋ ታውቂያታለሽ ሰላምን? እስኪ ስለ ሰላም ማውራት ትችያለሽ? ነይ እስኪ ስለ ሰላም እስኪ። ደነገጠች። ሰላም ጎረቤቴ ናት። እዚሁ አካባቢ ነው የምትኖረው? አካባቢ ነው ናት። ያው እኛ ልብስ እቃ ሃይላንድ እየሰበሰብን እሱን እየሸጠችና ልብስ እያጠበች ነው የምታሳድገው። ኦኬ። ሁለት ልጆች ነው ያሉት? ሁለት ልጆች አሉ። የሚያማምሩ ልጆች ናቸው። ጎበዝ ነች። አዎ በጣም ጎበዝ ናት። ልብስ ታጥባለች። ሃይላንድ እንሰበስብላትና እሱን ሸጣ ታሳድጋለች። ልብስ ታጥባለች፣ እቃ ታጥባለች። እንኳን ልብስ እቃ ታጥብልናለች። ሰላም ያታልቅሽ፣ አይዞሽ። ዛሬ ደግሞ ሰርፕራይዝ አደርግሻለሁ። የት ነው የምትኖሪው? ሸራ ቤት አላት። ሸራ ቤት ውስጥ ነው የምትኖሪው? በፊት ያው ቤት ውስጥ ነበር። አሁን ወጥቼ ሸራ ቤት ውስጥ ነኝ። አሁን ሸራ ቤት ውስጥ ነው የምትኖሪው? ብቻሽን ነው የምታስተዳድሪው? አይዞሽ። ኦ ማይ ጋድ። ነሽ ጫማ ላድርግልሽ። መጀመሪያ የፍቅር ስጦታ ቤትሽን ማየት እንችላለን? ይቻላል። ችግሬ እኔ ነኝ የማደርግልሽ። እኔ ባለ ጫማው እኔ ራሴ ነኝ። ነይ አይዞሽ፣ ማልቀስ አይቻልም። አንቺ ጠንካራ ሴት ነሽ። ጠንካራ ሴት። ያኛውንም አውልቂው። ሰላም። ጎበዟ ሰላም፣ ጠንካራዋ እናታችሁ ጎበዝ እኮ ነች። ተወዷታላችሁ። እቅፍ አድርጓት ሁለታችሁም። እስኪ እቅፍ። ቤትሽን ማየት እንችላለን? ሰላም አሁን እንየው። ይቻላል። ፈቃደኛ ነሽ? በደንብ። የባለ ጫማው ቤተሰብ ሰላምዬ ጠንካራ ሴት ነች። እስቲ ዛሬ ደግሞ በሸራ ውስጥ ነው የምትኖረው። ስለዚህ እሷን መርዳት የምትፈልጉ ደግሞ አካውንቷንና ስልኳን ሰጣችኋለሁ። ስለዚህ በደንብ እንርዳት። በጣም ጠንካራ ሴት ነች። ሁለት ልጆች አሏት። ስለዚህ እስቲ በኋላ ላይ ልክ እንደጨረስን ቤቷን እናያለን ሄደን ፋሚሊ። ስለዚህ ነይ እስቲ ይሄን ጫማ ላድርግልሽና ቤትሽን ሄደን እናየዋለን። ሰላም፣ አንቺ ጠንካራ ሴት ነሽ። እሺ አንቺ ጎበዝ፣ መጠንከር አለብሽ። ኦ ማይ ጋድ። ሸራ ውስጥ ነው የምትኖሪው? ይሄን ያው ፌስታል ስለማይቻለው አለ። ቅርብ ናችሁ? እሺ ፋሚሊ፣ እሺ የሰላምን ቤት እናየዋለን። ሰፈር እዚህ አካባቢ ነው የሚረዱሽ እንዳለ እሷ እንዳለችው ማለት ነው። ሁሉም ነው የሚረዱሽ። ምንም ስራ ይኖር ሰላም አለች ነው። ሌላ እቃም ማጠብክ ልብስም ሆነ ሃይላንድም ሰብስቤ ወታ እንዳትሰራ ልጆቹ አሉ የሚያመጣቸው። የትኛው ነው ቤትሽ? እዚህ አካባቢ? እስቲ
እዚህ ነው የምትኖሪው? እኮ ቤቱ ጋር ነው የምትገቢው ታዲያ? እስኪ ያሳይ። እዚህ ውስጥ ነው የምትኖሪው? ጂሰስ ክራይስት። አንሹ ያለ ነገሩ ጋሩ ያችላል። አንቺም እዚህ ነው የምትኖሪው? አሁን ወደ ስራ እየወጣሽ ነበር? ኦ ማይ ጋድ። ምን ያርጉልሽ እስቲ አንቺ የምትያቸው ምንድን ነው? የፈቀዱትን በተለይ ስራ ብጀምር ደስተኛ ከምንም በላይ ስራ። ዛሬ ብታገኝ ነገ አታገኝም። ልጆች ይዘህ ደግሞ ከባድ ነው። ልጆች ብዙ ነገር የሚጠይቁክ ስራ፣ ከምንም በላይ ደግሞ ስራ። አካውንት አለሽ እንዴ? የምን አለሽ አካውንት? እኔ ኢትዮጵያ ነኝ። ትነግሪናለሽ አካውንትሽን? ይቻላል። እስኪ ንገሪ። 1000 በቃልሽ ታውቂዋለሽ? እሺ 1044 24 74 83 አለሽ አሁን እዚህ አካውንቱ? አይዞሽ ተረጋጊና ሰላም አይዞሽ። ኦ ማይ ጋድ። እዚህ ነው ለሶስት የምታኙት? ማታ ማታ አንዳንዴ አስቸጋሪ ስለሆነ አሁን በጋ ስለሆነ ነው እንጂ በዚህ በወንዙ በኩል እንትን አለ። አሁን በጋ ነው አይመጡም። ጅቦቹም በዚህ በወንዝ አለች፣ እዛ ይመጣሉ። ቁጭ ብዬ ነው የምጠብቃቸው። ይሄን በደንብ አይዘጋም። ልጆቹን ለመጠበቅ ይሄን በደንብ አይዘጋም። ለመተናኮል ማለት ነው። ብዙ ጊዜ ሞከረው ያው ልጆቹን ይደፍሩኛል ምናምን በሚል ፍራቻ ቁጭ ብላ ነው የምታድረው። ቁጭ ብላ ታድርና ቀን ግማሽ ቀን ትተኛለች፣ ግማሽ ቀን ወጣ ትሰራለች። እሺ ንገሪን እስቲ ንግድ ባንክሽን። ኦ ማይ ጋድ 44 44 24 74 8 38 እስቲ አንዴ ድገሚው። 1044 24 74 83 8 ስልክሽ ስንት? ስምሽን ሙሉ ስምሽን ንገሪ መጀመሪያ። ስሜ ሰላም ያሲን። ሰላማዊት ያሲን ነው የሚለው? ሰላም ያሲን። ሰላም ያሲን። ስልክሽስ እንዲደውሉልሽ? 09 53 48 45 65. እስቲ አሁን የባለ ጫማው ፋሚሊ እስቲ ምንድነው የምትያቸው? እስቲ በቃ ስሜትሽን አውጥተሽ ንገሪያቸው። ፋሚሊ ሁሉም ሰው ያይሻል። ምንድነው የምትያቸው? እስቲ ምን እንዲረዱሽ ትፈልጊያለሽ? እኔ ከዚህ መውጣት ብቻና ስራ መስራት ነው ፈልገው። ያው እዚህ ከብደር ቁጭ ብለህ ነው የምታድረው። ክረምትም ሲመጣ ሰቀቀን ነው የምተኛበት ሰዓት የለም። አማታ ቢያንስ እነሱ አሁን ትምህርት ቤት ሸኛቸዋለሁ። የተገኘ ስራ ካለ ልብስም ማጠብም ነገ ታጥብልናልሽ ያለኝ ሰው ካለ ሄጄ አጥባለሁ። ከሌለ ያው የተወሰነ ሰዓት አርፍና ማታ ቁጭ ብዬ ስለማድር የተወሰነ ሰዓት ለምን ይሄም አይዘጋም። እንዳሁኑ ነው
እንደዚህ በሩን ስከፍት እንደገባ ነው አስይዘዋለሁ። አስደግፋቸውና እኔ ተንጠልጥዬ እገባለሁ። ከዛ በኋላ ሃይላንዱንም እዚሁ አስሬው እላዩ ላይ አስረዋለሁ። ማንም እንትን ለምን ቢያንስ እሱና ካስ ያደርጉት ያው ስለማልተኛ እንትን እላለሁ። ሌሊቱን ሙሉ አልተኛም እና ከዚህ ህይወት መውጣት ይከብዳል። ምንም አለም ከዚህ ብቻ መውጣት ከባድ። በፊያቸው ንገሪያቸው ቁጭ ብለህ ማደሩ ራሱ እንቅልፍ የሌሊት እንቅልፍ ይናፍቃል። የሌሊት እንቅልፍ በጣም ነው የሚናፍቀው። እኔ በጣም ናፍቆኛል እንደሰው አርፎ መተኛት። ከባድ ነው። ስራ መፍታትም አለ። ያው እንደዚህ ነይ ልብስ አለኝ ብሎ ካልተጠራ አንዳንዴ የማይታጠብ ቀን አለ፣ ይበዛል። በዛን ሰዓት የምትሆኑ ነገር ከባድ። የሚመጣው ከፍተው ገቡ አልገቡ ሰቀቀን አንዳንዴ መተው ያበራሉ። በዚህ ይሄ አይዘጋም እንዳልኩ ይሄ ነው ድጋፍ የሆነው። ይሄን ደግሞ እንደዚህ አድርገን ለመስራት ከባድ ነው። ለምን ይሄ ግድግዳ ነው። ግድግዳው ብዙም አይችልም ስለተባለ ይህን እንኳን እንደዚህ አዙረ ለመዝጋት ይከብዳል። ያ እንደምታየው ጠባብና እንዲያዙሬ እንኳን ልዝጋ ማለት አልችልም። ይመጣሉ አንዳንዴ አልፎ አልፎ እንዲያበራሉ። በሚያበሩ ሰዓት እንኳን እንቅልፍ አይደለም ምንም ብቻ እንዳትቃጠል ፋሚሊ ዛሬ በቃ በጣም ነው የተሰማኝ። እንደዚህ በዚህ ቤት ውስጥ መኖር በጣም ነው የሚከብደውና ሲያውን ሰላምን እንርዳት አይደል? አካውንቷን ይዘሽው አንዴ እንደግምላችኋለን ፋሚሊ። ለሷም ደውሉላት። 2 ልጆች አሏት፣ ሁለቱም ተማሪዎች ናቸው። አጋጣሚ የፍቅር ስጦታ ጫማ ስሰጥ ነው ያገኘኋቸውና የሚኖሩት ደግሞ ያው እዚህ ውስጥ ነው። ስለዚህ መርዳት ያለብን አሁን ነው። በቃ እሷን ነው መርዳት ያለብን። ሰው የሆነ ህሊና ያለው ሰው እህታችንን ሰላም ሁላችንም ብንረዳት። ይሄ አካውንቷ የሷ ነው። ሰላም ያሲን ነው የሚለው 1044 24 74 838 ነው የንግድ ባንክ አካውንቷ። ስልክሽን አንዴ ንገሪያቸው ሰላም። 09 53 48 45 65 ፋሚሊ። እኔ ባለጫማው ነኝ። አሁን ደግሞ ሰላምን መርዳት የምችሉ ሁላችሁም አሁን በዚህ በራሷ አካውንት አሁን የነገርናችሁ አካውንት አለ። ሁላችሁም ገብታችሁ 2 ልጆች አሏት። ራሷን ደውላችሁ በስልኩ አገኟትና ሁላችሁም በቃ ተረባርበን እህታችንን ሰላም መርዳት አለብን ፋሚሊ። ምክንያቱም ያለችበት ትንሽ ይከብዳልና እነዚህ ደግሞ 2 ልጆች አሉ። ውጭ ነው የምትኖረው። ስለዚህ በሸራ ወጥራ ነው የምትኖረው። ፋሚሊ ፕሊዝ፣ እኔ በጣም ተሰምቶኛል። እናንተም የተቻላችሁን ነገር አድርጉላት። እስቲ ቻሌንጅ እንጀምርላት። ቻሌንጁ የሚሆነው የቻላችሁትን 1000 ይሁን 5000 ይሁን 100,000 ብር ለምን አይሆንም? ቻሌንጅ ተጀምሮላት ራሷ ቤት ተከራይታ የምትኖርበትና ስራ ደግሞ ተቋቁማ ስራ በአግባቡ የምሰራበትን ነገር ብናመቻችላት በሚለው ነው። እኔን ታቁኛላችሁ። እኔ ባለ ጫማው ነኝ። ለተማሪዎች ነው ጫማ የምሰጠውና አጋጣሚ ደግሞ መንገድ ላይ ጫማ ስሰጥ ነው እህታችንን ሰላም ያገኟትና እውነት ለመናገር እኔ ተሰምቶኛል። ልክ እንደ ሰው ማለት ነው።
ፕሊዝ እንርዳት። ሰው የሆነ እኔ ማለት ራሴን መቆጣጠር አቅቶኛል። አካውንቷ 1044 26 74 8 38 ነው። የራሷ ነው። ያንቺ ነው አይደል? ሰላም ያሲን ነው የሚለው። በዚህ አካውንት በቃ የራሷ አስገቡላት። የቻላችሁትን ቻሌንጅን ጀመር። ስልኳን አንዴ ትነግረናለች። እስቲ አንዴ ስልክሽ 09 53 48 45 65 ሰላምዬ እግዚአብሔር ይረዳናል። አንቺም ደግሞ እነዚህም ልጆች እንግዲህ እግዚአብሔር የነዚህም አምላክ አለና፣ ስለዚህ የኔም ፋሚሊዎች በጣም ጠንካራ ፋሚሊዎች ናቸው። አንቺ ካለሽበት ነገር ያወጡሻል ብዬ አስባለሁ። በተቻለን ነገር አንቺን የምትረጅበትን ነገር እናመቻቻለን። እሺ ሰላምዬ፣ አንቺ ጠንካራ ሴት ነሽ። አንቺ መልካም ሴት ነሽ። አንቺ የምቺ ሴት ነሽና በርቺ እህቴ። እኔም ከጎንሽ አለው። ከዚህ ቀን ጀምሮ እኔ ከጎንሽ አለው። እሺ በተቻለን ነገር እናደርጋለን። ፋሚሊም ያው ሁሉም ፋሚሊ ያው የኛ ባለጫማ ፋሚሊዎች ይረዱሻል። እኔ ተስፋ አለኝ ሙሉ በሙሉ ይረዱሻል ብዬ አምናለሁ። ካለንበት ደግሞ ካለሽበት ነገር ነው አትሊስት እንኳን እንደው ቤት የሚመስል ቦታ ላይ ተከራይተሽ ራስሽን እና ልጆችሽን የምትረጅበት እንደገና ደግሞ ሌሎች ደግሞ እንደ ድርጅት ያላችሁ ሰዎች ድርጅት ያላችሁ እሷን በየወሩ የምትረዷትም ካላችሁ ሙሉ በሙሉ ይኸው አካውንቷም አለ ስልኳም አለ። ስለዚህ ከዚህ በኋላ ፋሚሊ በደንብ እየሰራን የሰላምን እንረዳታለን ብዬ አስባለሁ። ላይቭ ላይ እገባለሁ። ላይቭ ላይም ያለውን ነገር በደንብ አስረዳችሁና ቻሌንጁን እንጀምራለን። ሰላምዬ እሺ በርቺ እህቴ። እሺ እሺ ሌላ የምትያቸው ነገር አለ ለባለ ጫማው ቤተሰብ? እድሜና ጤና ይስጥ። ይህንንም ያሰበ እግዚአብሔር ይስጥልኝ። እንደሚረዱሽ ደግሞ ስለረዳችሁኝ ነገራችሁ እንደሚረዱሽ እኔ እርግጠኛ ነኝ። አይዞሽ እድሜና ጤና ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ክብረት ይስጥልኝ። በጎደለ ስለምትረዱኝ እንደሚረዱሽ እርግጠኛ ስለሆንኩኝ እግዚአብሔር ይስጥልኝ። ስለምትረዱኝ ስለምታረጉልኝ ሁሉ ነገር እድሜና ጤና ይስጥልኝ። መድኃኒዓለም አባቴ ከእናንተ እኛም እናመሰግናለን ሰላምዬ። እግዚአብሔር ይስጥልኝ። እንመጣለን፣ እናይሻለን። እሺ ይሄን ደግሞ ያው በባለ ጫማው ስም እንትን እንላለን፣ ይተላለፋል። ሲተላለፍ ደግሞ ብዙ ሰው ይረዳሻል። እሺ ይረዳሻል ብዬ አስባለሁ። ስለዚህ ሁላችሁም ፋሚሊ ቻሌንጅ ተጀምሯል። በቃ ለሰላም ቻሌንጅ ተጀምሯል። 100 ብርም ይሁን 1000 ይሁን 5000 ይሁን 100,000 ብርም ይሁን ቻሌንጅ ተጀምሯል። ዛሬ ጀምረናል። ስለዚህ ሁላችሁም በሰላም አካውንት ቻሌንጅ ጀምረናል። የቻላችሁን አስገቡ። እናመሰግናለን። መልካም ጊዜ ይሁንላችሁ።